ሰላም ጤና ይስጥልኝ። ለአሁኑ ያዝነው መረጃ ወደ እናንተ እናደርሳለን። በቅድሚያም ዋና ነጥቦችን እናስቀድም። በ1997 እና በ2005 ዓ.ም ለኮንዶሚኒየም ተመዝጋቢዎች የምስራች ዜና ተሰምቷል። የቤት ባለቤት ለመሆን ገንዘብ ሲቆጥቡ የነበሩ ዜጎችን ቅድሚያ ታሳቢ ለማድረግም ታቅዷል። ከንቲባ አዳነች አቤቤ ነዋሪዎችን የቤት ባለቤት ለማድረግ ብሎም በዝቅተኛ ክፍያ መከራየት እንዲችሉ የቤት አቅርቦትን ለማሳደግና ለማስፋት እየተሰራ መሆኑን አስረድተዋል። በዝርዝር እናቀርብላችኋለን። አብራችሁን ቆዩ። የቤት ባለቤት ለመሆን ገንዘብ ሲቆጥቡ የነበሩ ዜጎችን ቅድሚያ ታሳቢ ለማድረግ ታቅዷል ተባለ። አዲሱን ቴክኖሎጂ በመጠቀም የሚገነቡ ቤቶች ከ60 እስከ 70 በመቶ የግንባታ ግብዓት ወጪን ይቀንሳል ተብሏል። ለሀገሪቱ የመጀመሪያ የሆነውን ሲኤፍኤስ የግንባታ ቴክኖሎጂን በመጠቀም የሚገነቡ ቤቶች ከ60 እስከ 70 በመቶ የግንባታ ግብዓት ወጪን እንደሚቀንስ የአዲስ አበባ ቤቶች ልማት ኮርፖሬሽን አስታውቋል። የኮርፖሬሽኑ ዋና ዳይሬክተር ኢንጂነር ቶማስ ደበሌ በመዲናዋ የሚከናወነውን የቤቶች ግንባታ አስመልክቶ ከኢኤምኤን ጋር ባደረጉት ቆይታም አዲሱን ቴክኖሎጂ በመጠቀም የሚገነቡ ቤቶች ከ60 እስከ 70 በመቶ የግንባታ ግብዓት ወጪን እንደሚቀንስ ተናግረዋል። በመዲናዋ የቤት ልማት ፕሮግራም ረጅም ዕድሜ ቢኖረውም በመፍጠርና መፍጠን ባለመመራቱ ምክንያት ከተማ አስተዳደሩ ለበርካታ ዕዳ ተዳርጎ እንደነበር አይዘነጋም ሲሉም ዋና ዳይሬክተሩ ገልጸዋል። ከተማ አስተዳደሩ ይህን ታሪክ ለመቀየርና አሻሽሎ ለመምራት የሥራ ባህልን ማሻሻልና ማሳደግ እንዲሁም አዳዲስ የቤት ልማት ቴክኖሎጂዎችን ወደ ሀገር በማስገባት ላይ ይገኛል። ለዚህም ከተያዘው ዓመት ጀምሮ በመዲናዋ 100,000 ቤቶችን ለመገንባት ታቅዶም ዘርፈ ብዙ እንቅስቃሴዎች እየተደረጉ እንደሚገኝ ዋና ዳይሬክተሩ ተናግረዋል። በዚህ የቤት ልማት ፕሮጀክት ቀደም ሲል የቤት ባለቤት ለመሆን ገንዘብ ሲቆጥቡ የነበሩ ዜጎችን ቅድሚያ ታሳቢ ለማድረግ ታቅዷል። 100,000 ቤቶችን ለመገንባት ሲታሰብ 50,000ውን በመንግስትና በግለሰቦች አጋርነት እንዲሁም 50,000ውን በመንግስት አቅም ለመገንባት አስፈላጊ የሚባሉ የቴክኖሎጂ ስራዎች ተሰርተዋል። የዲዛይንና የፋይናንስ ስራዎችን በራስ አቅምና ሌሎች አማራጮችን በመጠቀም ግንባታውን ለማከናወን ዝግጅት መደረጉን አመላክተዋል። በተጨማሪም መፍጠንና መፍጠርን ታሳቢ ያደረገ የከተማ ልማት እንቅስቃሴን ከግብ ለማድረስ ግንባታውን በቴክኖሎጂ የማገዝ ስራ በስፋት እየተከናወነ ነው። ቴክኖሎጂው በዓለም ደረጃ በርካታ ሀገሮች ሲጠቀሙበት የነበረ ቢሆንም በሀገራችን ለየት የሚያደርገው ጥቅም ላይ የዋለው ለመጀመሪያ ጊዜ መሆኑን ገልጸዋል። ለሀገራችን የመጀመሪያ የሆነውን ሲኤፍኤስ የግንባታ ቴክኖሎጂን በመጠቀም 26,000 ቤቶችን ለመገንባት ከንቲባ አዳነች አቤቤ ትናንት የመሰረተ ድንጋይ ማስቀመጣቸው ይታወሳል። ይህ በእንዲህ እያለ በአዲስ አበባ ከተማ ነዋሪዎች የሚነሱ ጥያቄዎችን ለመመለስ መንግስት ትኩረት ሰጥቶ እየሰራ ነው። በአዲስ አበባ ከተማ ነዋሪዎች የሚነሱ የመሰረተ ልማትና የመልካም አስተዳደር ጥያቄዎችን ለመመለስ መንግስት ትኩረት ሰጥቶ እየሰራ መሆኑን ከንቲባ አዳነች አቤቤ ተናግረዋል። የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ መልእክት በአዲስ አበባ ከተማ አስተዳደር ሁሉም ክፍለ ከተሞች ህዝባዊ ውይይቶች ተካሂደዋል። ከአራዳ ክፍለ ከተማ ነዋሪዎች ጋር ውይይት ያደረጉት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤም በ2017 ዓ.ም ከተማ አስተዳደሩ ከተለያዩ የማህበረሰብ ክፍሎች ጋር ውይይት ማድረጉን አስታውሰው በተካሄዱ ህዝባዊ ውይይቶች የተነሱ የህዝብ ጥያቄዎችን ለመመለስ ከተማ አስተዳደሩ መስራቱን አንስተዋል። ከንቲባ አዳነች አቤቤ ነዋሪዎችን የቤት ባለቤት ለማድረግ ብሎም በዝቅተኛ ክፍያ መከራየት እንዲችሉም የቤት አቅርቦትን ለማሳደግና ለማስፋት እየተሰራ መሆኑን አስረድተዋል። በተያዘው በጀት ዓመት 100,000 ቤቶችን በመገንባት ቆጥበው ለሚጠባበቁ የመኖሪያ ቤት ፈላጊዎች የሚሰጥ ሲሆን 7,000 ቤቶችን በመገንባት ደግሞ ለአቅመ ደካሞች እንደሚተላለፍ ተናግረዋል። ከተማ አስተዳደሩ መሰረተ ልማትን ለማስፋፋት በጀት መድቦ እየሰራ የሚገኝ ሲሆን የመንገድ የውሃና ሌሎች አቅርቦቶችን ለማስፋፋትም ሰፊ ዕቅድ መኖሩን አንስተዋል። የአራዳ ክፍለ ከተማ ነዋሪዎችም ከተማ አስተዳደሩ የነዋሪዎችን ኑሮ ለማሻሻል የወሰደው እርምጃ የሚበረታታ መሆኑን አንስተዋል። በኮሪደር ልማት ከተማው ውብና ጽዱ እንዲሆን ብሎም የዲፕሎማት ከተማነቷን የሚመጥን ልማት መካሄዱንም አንስተዋል። የአረንጓዴ ልማቱ ወንዞችን ጽዱ ማድረጉን ጠቁመዋል። በወንዝ ዳርቻ ልማቱም የሚደነቅ ተግባር መከናወኑን
ተናግረዋል። ከተማ አስተዳደሩ ካከናወናቸው ተግባራት ጎን ለጎን የህዝቡን ተጠቃሚነት የሚያረጋግጡ ተግባራትን በማሳደግ የመልካም አስተዳደር ጥያቄዎችንም መፍታት እንደሚገባም አንስተዋል።